እንግዲህ ዛሬ በሚገርም ቪዲዮ ነው የመጣሁላችሁ። በተለይ ጀርመን ላይ መምጣት ለምትፈልጉ ሰዎች በጣም በቃ ይሄ እንዴት ልበላችሁ ምን አይነት ጮማ የሆነ ዜና በሉት አሪፍ የሆነ ነገር ነው ይዤላችሁ የመጣችሁት። እስከ መጨረሻው እዩት፣ በጣም ይጠቅማችኋል። ያው እንዲህ ጀርመንም ኖራችሁ ቤተሰባችሁን ማምጣት ለምትፈልጉ በጣም አሪፍ ነገር ነው ይዤላችሁ የመጣሁት ማለት ነው። እንግዲህ ዛሬ ቪዲዮ ከዚህ በፊት ሰርቼላችሁ ነበር ትዝ ካላችሁ በቻንሰን ካርተን ምናምን ላይ ጀርመን ላይ ራሳችሁ አፕላይ አድርጋችሁ ልክ እንደ ካናዳ ምናምን ይሄ በኦፖርቹኒቲ ካርድ ምናምን ይሄ በነጥብ ሲስተም እንደሚመጣው ሊያውም ደግሞ የጀርመኑ በጣም አሪፍ ነው፣ ፈጣንም ነው። እንደ ካናዳ በጣም ውስብስብ ያለ ነገር አይደለም፣ ቀላል ነው። ዋናው እናንተ የሚያስፈልጋችሁ ትክክለኛ ኢንፎርሜሽን የሚሰጣችሁና ያስፈልጋችሁን ነገር አድርጋችሁ ኤምባሲ መግባት ነው። ቀላል ነው። እኔ የሰራሁላችሁ ቪዲዮ ላይ ከዚህ በፊት ከተዘካላችሁ ኖርማል አፕላይ እንዴት እንደሚደረግ ምናምን ነበረ። ግን አሁን ትክክለኛ መንገዱን እንዴት እንደሚመጣ ተደርሶበታል፣ ተባኖበታል እና ለእናንተ ይጠቅማችኋል አይደል? እና ደግሞ አሁን ይዤላችሁ የመጣሁት በፕሩፍ ነው። ገብታችኋል? እንደዚህ ወሬ ብቻ አይደለም። እንደዚህ መሄድ ትችላላችሁ፣ እንደዚህ አይነት ነገር አይደለም። እንደዚህ አርጉ ሳይሆን ይሄው እዚህ ጋር አንድ ወንድም ይዤላችሁ መጥቻለሁ። የምትመለከቱት ልጅ በምንድን ነው የመጣው? በቻንሰን ካርድ ፕሮግራም ነው የመጣው። መጀመሪያ በስምህን አስተዋውቃቸውና ጀምር። እሺ አለቃ። እሺ ታዛዥ ነኝ። ስሜ ዮናታን አሰፋ እባላለሁ። በቻንሰን ካርድ ፕሮግራም ነው ጀርመን የመጣሁት። እንግዲህ ስለዛ እናወራለን ብለን አንዳንድ ለእናንተ የሚጠቅማችሁን ነገር እናወራለን ብዬ አስባለሁ። አብራችሁ ቆዩ። ስላለው ነገር እኔ አንዳንድ ነገር ጠይቀዋለሁ፣ ይመልስልኛል። ከዛ ደግሞ በራሱ ደግሞ ዩቲዩብ ይከፍትና በራሱ ኦልሬዲ እንትን ዘፈን ምናምን ትሞካከር ነበር አይደል? የሆነ የራስ ቻናል ለብቻ ነው። አሁን ደግሞ የዚህ ሀገር ጆርኒን በአዲስ ዩቲዩብ ታለን። በቃ እኔ አሁን እዚህ ጋር እንደ መግቢያ እንዴት እንደመጣ ምናምን ምን እንደሚያስፈልግ እነግራችኋለን። እሱ ደግሞ ሙሉ ፕሮሰሱን ከፋይል እስከ ማምጣት እስከ በቃ መላው ነገር ፕሮሰሱን በራሱ ይሰራላችኋል። እዚህ መጥቶም ያጋጠመውን ስትራግሎች ምን አይነት ስራ መስራት እንደምትችሉ ምናምን ኤቭሪቲንግ ዲቴይሉን ደግሞ በራሱ ዩቲዩብ ይመጣላችኋል ማለት ነው። ያው ስክሪን ላይ ያስቀምጥላችኋለሁ፣ ዲስክሪፕሽን ላይ ምናምን ከርሱ አጠገብም አዲስ አካውንት ሲሆን የግድ እንዲመቻችሁ አድርጌ አካውንቱን አስቀምጥላችኋለሁ። ሰብስክራይብ እያደረጋችሁ ጠብቁት። ከዛ በራሱ ላይ ሙሉ ኢንፎርሜሽኖችን ይዞላችሁ ይመጣል፣ ከሀ እስከ ፐ ማለት ነው። እንዴት መምጣት እንደምትችሉ ምን ፋይል እንደሚያስፈልጋችሁ እሱ አሁን ካጠፋው ጥፋቶች ራሱ ምን ማስተካከል እንዳለባችሁ ቀድሞ ለመፍጠን ማለት ነው። እና ወደ ጥያቄው እንግባ። አናዝጋችሁ አይደል? ቸኩሏል፣ ለምታያቸው ቸኩሏል። ቪዛውን ጊዜው ሩጫ ነው፣ ቶሎ ያርጉት። እሺ። እና አንተ መጀመሪያ እንዴት ሰማህ የቻንሰን ካርተን ነገር? እንዴት አገር ቤት ሆነ? እኔ ከዚህ በፊት ስላሉኝ ነው እንደዚህ አይነት ነገር ትሰራላቸው። አንዳንድ አሉ እዚህ ረጅም ዓመት የኖሩ ምናምን ገብቷል። አንተ አዲስ መተህ ምናምን እንደዚህ አይነት ነገር ስትሰራ በቃ የሆነ ውሸት ኢንፎርሜሽን እየተናገርክ ምናምን ነው ይመስላቸው። እኔ እዚህ ሀገር ስኖር አንዱ አለ ኮሜንት ላይ እንደዚህ አይነት ነገር ሰምቼ አላውቅም፣ ጀርመን ጭራሽ ሰው አትፈልግም ማለት እውነት ነው። ባይዘው እኔ እዚህ መጥቼ ብዙዎች አያውቁትም። እንዴት ነው የመጣ ሲሉ ቻንሰን ካርድ ምንድን ነው ደግሞ ይሏል። ምንድን ነው ይሉኛል። እሺ በስራ ነው የመጣው ስላቸው እንዴት ነው የሚሉኝ። እንደዛ ነው። እኔ እንደዛ አይነት ቪዲዮ ሰርቼላቸው አንዳንዱ በቃ ማመን አይፈልግም። አንተ አዲስ መተህ የሆነ ነገር ካወቅ እንድታውቅ አችልም። እሱ እየቆየ ካላወቀው አንተ እንዴት አወቅ? ገብቷል። ኢንፎርሜሽን በማየት ነው የምታውቁት፣ ዜና በመከታተል በምናምን ነው የምታውቁት። ይሄ ደግሞ ኦፊሻል የጀርመን መንግስት ያወጣውን ዜና ከኔ ጋር ልትከራከር አችልም። ገብቷል ነው። እና ወንድማችን እኔ በሰራሁት ቪዲዮ አይነት በዛ መንገድ ነው የመጣው። ደግሞ አንድ ብቻ አይደለም። እኔ ከዚህ በፊትም አንዴም ሰው አግኝቼ ነበር የመጣ። ከዛ አሁን የሁለት አገኘው። አሁን ብዙ ሰው እየመጣ ነው፣ በጣም ብዙ ሰው። እኔ አሁን አንተም እንኳን እንደነገርከኝ ቢያንስ በትንሹ እንኳን እኔ አሁን እንኳን የሰማሁት 6-7 ሰው መጥቷል በዚህ ነገር። ከዛ በላይ ደግሞ ይሆናል። ማታውቀው ደግሞ ይኖራል። አሁን አንተ እሺ እንዴት ሰማህ? መጀመሪያ እንዴት አፕላይ ያደረክ የሚለውን መጀመሪያ ንገራቸው። እሺ እኔ የሰማሁት እንደዚህ ይከታተላለሁ። የራሳቸውን የጀርመን ዌብሳይት፣ የካናዳ በቃ ማንኛውም እንደዚህ ስለምከታተል እዛ ላይ ነው የወጣው።
እዛ ላይ ይቼ ነው በሰዓቱ እንደውም ኢንፎርሜሽን ብዙ ሰው አልደረሰውም ማስታወሳለሁ። ቲክታክ ላይም ዩቲዩብ ላይም ሶሻል ሚዲያ ላይም አልተነገረም ነበር እና እኔ በማቅበት በተከፈተበት ሰዓት ማለት ነው አይ ቲንክ ከጁላይ ውስጥ የተከፈተው 2024 መሰለኝ ካልተሳሳትኩ ማለት ነው። በዛ ሰዓት የተከፈተው። ከዛ በኋላ አየሁት። ከዛ በኋላ ማጣራት ጀመር ምናምን። ከዛ በኋላ ፕሮሰሱን ጀመርኩ ማለት ነው። በዛ መልኩ ነው ያየነው። ከዛ እንዴት ነው ፕሮሰሱ ምናምን ካላችሁ ደግሞ ሁለተኛ ደግሞ አንድ ሌላ በዛው አያይዘ ለምሳሌ በፊት የነበረው እዚህ ኦንላይን ላይ ራሳቸው ጀርመኖች ያወጡት የሆነ አፕ አላቸው ሲስተም ጎግል ላይ ያለ ቻንሰን ካርተ ምናምን ብለህ ገብተህ እዛ ላይ ነው አፕ ላይ አድርገህ የምትመጣው ኢንፎርሜሽኖችን የምትሞላው ይሄ ፖይንት ሲስተም ምናምን ያለው። እኔ አሁን መጀመሪያ ምንም የተሳሳትኩት ነገር አለ እሱ ላይ አፕ ላይ አድርገህ ኢሜይል ላይ የሚልኩልኝ ነበር ይመስለኝ ለአንድ ሰው አፕላይ አድርጌ ነበር ሀገር ቤት እና ኢሜይሉን እስካሁን ደረሰ አልመጣም። ምንም ኢሜይል የሚመጣ ነገር የለም። አንተ መጀመሪያ እንደሱ ነው ያደረከው ወይስ ቀጥታ በሌላ ስቴፕ ነው የሞከርከው? ዳኒሻ አንተ ያልከኝ እንደሚመስለኝ ያ ፖይንት ቸክ ለማድረግ ነው። አንተ ምን ያህል ኳሊፋይ መሆንህን ቸክ ለማድረግ የሚያሳይ ሲስተም ነው እሱ። ቀጥታ የራስህን ስታተስ ታስገባለህ። ዲግሪ ያለን ኢንፎርሜሽን እዛ ጋር ታስገባና ይነግርሃል። ፖይንቱ ከ6 በላይ ካመጣ እንዳለፍክ ነው የሚነግርህ። ግን ምንድነው እንደ ኤምባሲ ይለያያል። የኢትዮጵያ ኤምባሲና የሌላ ሀገር ኤምባሲ አሰራራቸው አንዳንዴ አገሪቱ አንዱ ሆና ግን አሰራሩ ሊለያይ ይችላል። በቃ ሜን ፖይንቱ እሱ ነው የሚሆነው። ለምን እነዚህ ዜና ሲያወጡ እዛ ላይ አፕላይ አድርጉ ነው የሚለው። እዛ ላይ ኢሜይል ይቀበሉሃል ማለት ነው። በእኛ ሀገር ደግሞ የተለየ ነው ሲስተሙ ማለት ነው። የተለየ ነው። ምንድነው የተለየ ብቻ ሳይሆን በብዛት እንደዛ ነው። እዛ ጋር ፖይንትን ቸክ ለማድረግ ነው ያህል ነው እንጂ እዛ ላይ አፕላይ የምታደርገው ነገር የለም። ከዛ በኋላ ስለ ፕሮግራሙ ቀጥታ መግባት ነው እንጂ እዛ ላይ አፕላይ አድርገህ ኢሜይል ምናምን ስላስገባ ኢሜይል ይልኩልኛል ብለህ መጠበቅ የለም። ምንም ያስፈልግ። ስለዚህ ዋናውን ነገር አሁን አንተ የምትጠቅማቸው ለዚህ ነው። እንዴት ዋናው እዚህ ሀገር ለመምጣት የሚያስፈልገውን ነገር አንተ ጋር ነው ያለው ማለት ነው ብዬ አስባለሁ ሳይሆን ዋና ትክክለኛ እኮ ኤቪደንስ አንተ ነህ። የመጣው ሰው ነው ለእነሱ ትክክለኛ መረጃ ሊሰጣቸው የምችለው። እኔ አሁን በጎግል በምናምን በዩቲዩብ ያየሁትን ነገር ነው የምነግራቸው። አንተ ግን በተግባር የመጣህበት መንገድ ስለሆነ በዛ ስለመጣ ማለት ነው ትክክለኛው ኢንፎርሜሽን ማግኘት ይችላሉ ሳንደብቅ ሁሉም ነገር እና እንትን እንላለን። እሺ ከዛ አንተ እንዴት እንትንህና መጀመሪያ አይተሃል ኦልሬዲ እንትኑ ቀላል አይደለም። ይሄ ነጥብህን ለማወቅ ዲፕሎማ ነው የሚያስፈልገው መሰለኝ አይደል? ነው ዲግሪና እዛ በላይ ዲግሪና 12ም ቢያንስ ብጨርስ ትንሽ ሄልፕ አለውና የስራ ኤክስፒሪየንስ ካለ ይጠቅማል ነው አንድ ላይ። እድሜ ከ35 ዓመት በታች ከሆነ ፖይንቶቹን ነው የሚማረው። ፖይንቶቹ ዲግሪና እዛ በላይ እድሜ ከ35 በታች ቋንቋ አንድ ፖይንት ነው። ስራ ኤክስፒሪየንስ ሌላ ፖይንት ይጨመራል እያዘ በአጠቃላይ ከ6 በላይ ከሆነ ቸክ አድርገህ ብቁ መሆንክን እዛ ላይ አንተ ያልከው አሁን የእንግሊዝኛ ፕሮፌሽንሲ ምንድን ነው? ፕሮፌሽንሲ እንግሊዝኛ ኤልቲኤስ እንደ ጥያቄ ነው። ዶይች ቋንቋ ሰርቲፊኬት ከሌላችሁ እንግሊዝኛ ኤልቲኤስ ተፈትናችሁ ቢያንስ ቢ2 ወይም ቢ1 ሜይ ቢ ቢ1 አስገብታችሁ ወይ አንዳንድ ጥያቄዎች ሊኖሩ ይችላሉ። ግን ቢ2 የተሻለ ነው። ቢ2 ካመጣችሁ የመሳካት ቻንሱ ከፍ ያለ ነው። ግን ዋናው ነገር ዲግሪ በጣም ኢምፖርታንት ነገር ነው። እዚህ ጋር አሁን ቪዲዮ የምንሰራው በብዛት አብዛኞቻችሁ አሁን ለምሳሌ የትምህርት ማስረጃ ምናምን ለሌላችሁ ወደፊት እንግዲህ የሌላ የመምጫ መንገድ እናያለን። ግን አብዛኛው አሁን ይሄ ስለ ዝም ብለው እንዳይንከራተቱ ነው። መልፋት አያስፈልግም። በብዛት የትምህርት ማስረጃ ላላችሁ ሰዎች ነው የሚሆነው 12 ዲግሪ። አሁን ለምሳሌ ብዙ ተማሪ አለ ሲቪል ተምሮ በየፊልዱ አለ ተምሮ ስራ የሌለው ምናምን አለ። እናንተ አሁን ለዚህ ፕሮግራም በጣም አሪፍ ናችሁ። በቀላሉ መምጣት ይችላሉ። ብሎክድ አካውንት ከሌላችሁም ብሎክድ አካውንት ከማድረግ ሰው የሚፈልምላችሁ ሰው ካገኛችሁ እዚህ መጀመሪያ እሷ ዋናዋን እሷ መጨረሻዋ ነች። መጀመሪያ ግን እንዴት አፕላይ ያደረከው ነው አንተ? እኔ ቀጥታ ነው በራሴ ነው አፕላይ ያደረኩት። አፕላይ ከማድረግ በፊት የራሴን ዶክመንቶችን ማሟላት የጀመርኩት። መጀመሪያ የተወራራትኩት ሰው ማግኘቱ ላይ ነው የሚፈልምልኝ ብሎክድ አካውንት እሱን አላሰብኩትም። በቃ አንተ አሁን እንደ አንድ ዲግሪ እንዳለ እንውሰደውና ምን ፋይል አሟላ?
ለምሳሌ ዲግሪ እና ማስተርስ ያለው ሰው ተመሳሳይ ነገር ነው የሚያሟላው። ተመሳሳይ ነገር ነው። ዲግሪ ካላችሁ ኦሪጂናል ዲግሪ ያስፈልጋል። ኦሪጂናል ዲግሪ ማስወጣት አለባችሁ ከዩኒቨርሲቲ ማለት ነው። ከዛ ዩኒቨርሲቲው ደግሞ ይለያያል። አሁን እዚህ ጋር አንድ ነገር ዳንኤል ጠየቀኝ። ዲግሪ ማንኛውም ትምህርት ቤት የተማርክበት ላይሆን ይችላል። የግል ምናምን ላይሆን ይችላል። አሁን አድማስ ዩኒቲ ምናምን የሚማሩ አይሰራም ነው? አይሰራም ሳይሆን ሪኮግናይዝ ማስደረግ አለብህ። የት? ጀርመን። ኦኬ ጀርመን አናቢዝ የሚባል አለ። ሌብሉ እንዴት ነው? አሪፍ ነው አይነት ነገር ነው። ሪኮግናይዝ ይደረጋል። ብር ከፍለህ ብዙ ጊዜ ይደረጋል። ያው ብር ከፍለህ ነው የምታስበው። እሺ የዩኒቨርሲቲ እስከሆነ አሁን ለምሳሌ እንደነ ጎንደር፣ መቀሌ ዩኒቨርሲቲ ምናምን ከሆነ ሁለት አሁን የኢትዮጵያ ዩኒቨርሲቲዎች ደረጃ አላቸው እና አሁን ጎንደር አንደኛ የሚባሉ ናቸው። አዲስ አበባ ምናምን የታወቁ ናቸው። 2 እስከ 3 ጄኔሬሽን የሚባሉት ይሆናሉ። ግን ቅርብ ጊዜ የተከፈቱት አይሆንም እነሱ የማይሆኑ አሉ እና በብዛት ግን ዩኒቨርሲቲዎች ይሆናሉ እና እነሱ ቀጥታ ሪኮግናይዝ ማስደረግ አያስፈልግም። ቀጥታ ቼክ አድርጋችሁ እዚህ ጋር ጀርመን አናቤዝ ውስጥ ገብታችሁ ቼክ ታደርጉና ዲግሪያችሁን ምናምን እሷን H+ የምትል ትመጣለች። እሷን ታስፈልጋለች ለኤምባሲ አንድ ዶክመንት ማለት ነው። ሌላው ዲግሪያችሁን ትይዛላችሁ። ኦሪጂናል ዲግሪ ሪኮግናይዝ የሆነውን H+ የምትባል ትይዛላችሁ። ስክሪንሾት አድርጋችሁ ሌላው የእናንተ ትራንስክሪፕት ምናምን ነው እና ፓስፖርት ምናምን ነው። የ10 የ11 የ9 ምናምን ያስፈልጋሉ? አያስፈልግም። ሜይ ቢ ካስፈልጉ ጤቆች ይችላሉ። ግን አሁን ታላሟላ 10 11 ምናምን አላመጣም። ኖርማል የዩኒቨርሲቲ ትራንስክሪፕት እና ዲግሪ ነው ያስገባሁት እንጂ የ12ም አላስገባም። አይደለም አላስገባም። ዋና ዲግሪ ካፕላይ ካረክ የዩኒቨርሲቲያችሁን ትራንስክሪፕት እና ዋናው ይሄ ስሊፑን ዋናው ኦሪጂናል እንትኑን ማለት ነው ዲግሪ ኦሪጂናል እንጂ ኮፒ ይሄ ስሊፕ ምናምን አይደለም። ስትመረቅ ዝም ብሎ በእዳ ስላለባቸው የሚሰጧችሁን ሳይሆን ኦሪጂናል ብር ከፍለው ማስወጣት አለባቸው። ኦኬ ቴምፖ ይሄ ነገር ግልጽ የሆነላቸው ይመስለኛል። በጣም ይሄ ነው በቃ ዋና ኢምፖርታንት ፋይል ዋና ኢምፖርታንት ይሄ ነው። ሌላው ደግሞ ዶክመንት አሞላል ሞቲቬሽን ሌተር ማዘጋጀት አለባቸው ኤምባሲ ስትገቡ። ይሄን በጣም ኢምፖርታንት ነገር በጣም ጠቃሚ የሚያዩት እዛ ጋር የሚያዩት እናንተን ኤግዛሚን የሚያደርጓችሁ ወይም እናንተን የሚያደርጓችሁ በሞቲቬሽን ሌተር ነው እና እሱን ማዘጋጀት ላይ ግዴታ ነው። በጣም በአሪፍ ማዘጋጀታችሁ መሄድ አለባችሁ። እሱ ነው ዲስፕሌይ ላይ ያለው ሰው የሚጠይቃችሁ። በቃ አሁን አንዳንዴም እንዲህ ስላቸው ሰው ራሱ ለምን አፕላይ አያደርግም አለኝ። አንዳንዱ የጣሊያን ሰው አፕላይ ለማድረግ ምናምን ስለ አንዳንዱ ኮሜንት እሱ የሚችል ከሆነ ሁሉም ሰው የሚችል ይመስለዋል እና ለምን እንደዚህ ብር ሰው እንዲከፍል ታደርጋለህ? ለምን ራሳቸው አፕላይ አድርገው አይሄዱም? አንደኛ ከባዱ ነገር ራስ አፕላይ ማድረግ ሁሉም ሰው አንድ አይነት እውቀት የለውም። ዲግሪው ሊኖረው ይችላል፣ ግን ሞቲቬሽን ሌተር መጻፍ ላይ ይችላል። አፕላይ ኢሜል ላይ ተላልኮ እሱን ነገር ማድረግ ይችላል። ሰው የሚያስከፍል ለዛችኛው እውቀቱ ነው። ገብቷል? ሞቲቬሽን አሪፍ በጣም ጎበዝ ልጆች አሉ፣ ሞቲቬሽን አሪፍ የሚጽፉ ምናምን። አንተን ዩኒቨርሲቲው አክሴፕት እንዲያደርግህ የሚያደርገው ሞቲቬሽን ሌተር የምታስገባው እንትኖች ናቸው አይደል? እሱን ነገር ካልቻልክ የግድ አንዳንዴ ሰው ያስፈልግሃል። ወይ ደግሞ አሁን በዚህ ኬዝ ደግሞ ብር መክፈል አያስፈልጋችሁም። ወይ ቤተሰባችሁ ውስጥ አካል አንድ አይጠፋም። ቤተሰብ ውስጥ ፍንዳታ አለ፣ ጎበዝ አለ፣ የሌለ እኮ ከነሱ ከቤተሰብ አካል አንዱ ሞቲቬሽን ሌተር ባሪፍ አሰርታችሁ መግባት አለባችሁ ነው። ሌላስ ምን ያስፈልጋል? ሌላ ካረሳሁት እነዚህ ናቸው በቃ። ከዛ ምንድን ነው የምታደርገው? ይሄንን ከሰበሰብኩ ይሄን ማዘጋጀት ነው ቅድሚያ። ከዚህ በፊት ግን ያው ሰው እዚህ ብሎክ አካውንት ከከፈታችሁ ሰየው ካላችሁ ኮቺንግ ግን መጀመሪያ ፋይሏን ሰብስበህ ኢሜል ላይ ምን ላይ ነው አፕላይ የምታደርገው? ይሄን ታቆየዋለህ። ከዛ በፊት እዚህ ዲክላሬሽን ኮሚትመንት ያስፈልጋል። ምንድነው እሱ? ዲክላሬሽን ማለት ሰው ካገኘ እሷ የፈረመችልህ። ኦኬ አፕላይ ኤምባሲው አፕላይ ቪዛ ከማድረግ በፊት የሁላ ነገር መጨረስ አለብህ። መጀመሪያ ይሄ የራስ ዶክመንቶች ብታቆያቸውም ብታፈጥናቸውም እንዳንድ መስፈርት ነው። ግን ዋናው ለኤምባሲ የሚያስፈልግ ይሄን ብቻ ብታስገባ ይመልሰዋል። ለምን ካልከኝ ምንም በቃ እንትን ነው ሪጀክት ነው የሚያደርጉ። ዋናው የሚያስፈልገው አፕላይ ከማድረግ በፊት ለይሄንንም መጨረስ አለብህ። ሰው መፈለጉ ነው የሚሻለው ነው ብዬ አስባለሁ። ዲክላሬሽን ኮሚትመንቱ ወይም ደግሞ ብሎክድ አካውንት ከፍታችሁ ብር ካላችሁ እሱን አቅም ካላችሁ እንደውም አብራችሁ ማስኬድ ትችላላችሁ። ሰው ካገኛችሁ ደግሞ እቺ ዲክላሬሽን ኮሚትመንቷ ታስፈልጋለች፣ ሌተሯ ማለት ናት። እሷ ኤምባሲ ገብታ እናንተ ዶክመንት ቢጎድል አምጡ ነው እንጂ የምትባሉት ሪጀክት አትደረጉ። ግን ከሚጓተትባችሁ ሰው ካገኛችሁ ዲክላሬሽን ኮሚትመንት ውስጥ ተሰርቶ እስከሚያልቅ 1 ወር ከምናምን ስለሚፈጅ በዛ መሀል የእናንተ ዶክመንት ማዘጋጀት ነው።
ሁለቱም አንድ ላይ የሚሄድ ነገር ነው። ኦኬ ማለት ደግሞ ቀለል ባለ አማርኛ ከዚህ በፊት የሰሯቸው ላይ ቪዲዮ እኔ አሁን በአንድ ነገር ብቻ ነበር የነገርኳቸው። ይሄ ፕሮሰስ ማለት እዚህ ሀገር ስትመጡ እዚህ ስደተኛ እንድትሆኑ ጆብ ሴንተር ላይ ምናምን እንድትገቡ እጃችሁን እንደ ስደተኛ አይደለም የምትመጡት፣ ስራ ለመፈለግ ነው አይደል የምትመጣው። ስራ ለመፈለግ የ1 ዓመት ቪዛ ነው የሚሰጣችሁ። ይሄ ማለት ቤተሰብ ከሌላችሁ እኔም ማውቀው የነበረው እሱን ነው። የእሷን አዲስ አመጣጥ ነው። ለዛ ነው አንደኛ ይህን ቪዲዮ ለመስራት ደስ ያለኝ። ለየት ያለ አመጣጥ ነው ለብዙ ሰው፣ አቅም ለሌለው ሰው እዚህ ቤተሰብ ካለው በጣም ቀላል ነገር ነው። የፕሌን ከፍሎ ብቻ ነው የምትመጣው እና እኔ ግን የማውቀው የነበረው 12,000 ዩሮ ነው። 12,000 ዩሮ ክፍያ አይደለም። እዚህ ሀገር ጆይንት አካውንት ከፍቱና ብሎክድ አካውንት ከፍታችሁ ባንክ ላይ ብር ታስገባላችሁ። የጀርመን አካውንት ይኖራችኋል ማለት ነው። እሱ አላችሁ ማለት የዛኔ ቪዛችሁን ሰጥቷችሁ እዚህ ስትመጡ ቤታችሁን ተከራይታችሁ ቢያንስ ስራ እንኳን ፓርታይም ስራ እንኳን ባታገኙ እስከዛ በ12,000 በወር እየሰጧችሁ በእሷ ብር 1 ዓመት መኖር ትችላላችሁ ነው። ይሄ ነው አይደለ ዋና ፖይንቱ። 1 ዓመት ብቻ ሳይሆን ለኢትዮጵያ ለ6 ወር ይቻላል። ለ6 ወር ማለት 12,000 ለ2 አካፍለው 6,000 ምናምን በ6 ወርም ይቻላል። 6,000 ካላቸው የ6 ወር ቪዛ ይሰጣል። አሁን አዲስ ነው እንደ አቅም ነው ማለት ነው። 1 ዓመቱን ካልፈለክ በ6 ወር ቪዛ 6,000 ዩሮ ጆይንት። ይሄ አሁን አሪፍ ነው ብዙ ይሄን ያለ አቅም ለሌለው ሰው ደግሞ እንደዛም አለው። ይሄንንም አስተውሉ። 6 ወር ቪዛ መቀበል ከፈለጋችሁ 6,000 ዩሮ አስገብታችሁ እዚህ ሀገር አካውንት ከፍታችሁ ወደዚህ ትመጣላችሁ ማለት ነው። ሁለተኛውን ደግሞ አንተ የመጣህበትን ደግሞ ንገራቸው። እሱ የመጣበት ደግሞ በዚህ ዘመድ ካላችሁ ጀርመናዊ ከሆነ መሰለኝ አይደል? ዜግነት ያስፈልጋል። ሰው ካላችሁ እዚህ ጀርመናዊ ዜግነት ያለው ማለት ነው ካላችሁ ምንድነው የሚሆነው? ይፈልምላችኋል። ምንድነው እሱ እንደ ተያዥ ነው የሚሆነው። ለምሳሌ ኢትዮጵያ ውስጥ ስራ ስታገኙ ተያዥ አምጡ እንደምትባሉት እንደዛ ነው የሚሆነው። ያ ማለት እዚህ መታችሁ ምንም አይነት ብር መጠየቅ አትችሉም። አንድ ምክንያቱም እሱ ነው የሚጠየቀው። ሁለተኛ አሳይ መጠየቅ አትችሉም። ያ ማለት ጀርመን ሀገር ውስጥ ማለት ነው አሳይ መጠየቅ አትችሉም። እና ለመጥፋት ምናምን ብታስቡ መጥፎ ነው ለሰውየው ማለት ነው። እና ማለት ለመጥፋት ማለት አሳይ ለመጠየቅ ስታስቡ ለሰውየው መጥፎ ነው እዚህ ማለት ነው። ምክንያቱም መጠየቅም አያስፈልግም። ኦልሬዲ ቪዛ አላችሁ፣ ስራ መፈለግ ነው በቃ። ቋንቋ ተምሩ፣ ስራ መፈለግ ነው። እዚህ ሀገር መታችሁ እጃችሁን መስጠት አትችሉም። ሰውየው የፈረመላችሁ እዚህ ሀገር መታችሁ እጃችሁ እንዳሰጡ ነው። ያ በቃ አይደለ? እንደዛ ነው። እጃችሁ እንዳሰጡ ያ ነው ዋናው ነገር። ሰውየው አጠገባችኋል፣ ኤኒታይም ይረዳችኋል። አንድ ቤተሰብ ነው እነሱ የሚያስቡት። ሰውየው ካለ የልጅ ቢመጣም ስራ ለ1 ዓመት ወይም ለ6 ወር ፈልጎ ቢያገኝ እሱ ያግዘዋል በሚለው ነው የሚያስቡት እነሱ። እና ከእኛም ብር አይጠይቀንም ሰውየው ነው የሚረዳው። አይጠይቅም፣ ቢመጣ ስራ ካገኘ አገሪቷን ከረዳ በሚለው ነው እነሱ ሀሳባቸው። የተማረ ሰውም ስለሚፈልጉ ነው። እና እንደዛ አታስቡ። ምክንያቱም አይጠቅም። አሳይን መጠየቅ ማለት ሌላ ለእናንተም ሪስክ ነው። አይሆንም። እጅግ ተደርጋችሁ ትባደሉ ትችላላችሁ። አመጣጣችሁ ለእናንተ ስለማይሆን ኦልሬዲ ሁሉ ፋይልን አረጋግጠ የመጣ ሰውዬ ድጋሚ ስደተኛ ነኝ ማለት አችልም። ስለዚህ ለእናንተም ሪስክ ስለሆነ ይህን እንኳን ታደርጉታላችሁ አላስብም። እና ከዚህ ሀገር ውጭ ያው ዩሮፕ ውስጥ አችሉም። ዩሮፒያን ዩኒየን ውስጥ አሻራ ስለሚሰጣጡ አችሉም። እዚህ አችሉም። ሜይ ቢ ሌላ እንግሊዝ ምናምን ብጠፉ ግን ኖርማል ነው፣ ሰውዬው አይጠየቅም። እሱንም እዚህ ካልተሳካላቸው ነው እንጂ አብዛኛው እዚህ በራሳቸው ስራ ካገኙ ቪዛ ይሰጣቸዋል፣ ይራዘማል ቪዛው። ስለ እሱ ነገር ትገባላችኋለህ። ሌላ ምን አለ ከሀገር ቤት ሌላ እንዳናንዛዛባቸው ዲክላሬሽን ስለዚህ ፊልማው በደንብ ዲቴል አውራቸው። ይሄ ዲክላሬሽን ኮሚትመንት ሌተር ያልኳችሁ መጀመሪያ ሰውየው ስራ ሊኖር ይገባል እና የዚህ ሀገር ዜግነት እሱ ዋናው መስፈርት ነው። ከዛ የሚኖርበት ቤት ኤሪያ ለአንድ ሰው ምን ያክል ኤሪያ ይኖራል የሚለው እሱ ይሰላል። ኳራት ሜትር እና ቤቱም ይታያል። እሱ ነገር ተጣልቶ ምናምን ነው እሱ የሚፈረመው። እሱን ቀጥታ በኦንላይን ነው የሚጨርሱት። እዛ ላይ ይሄ ዌብሳይት ላይ ነው የሚጨርሱት። የእሷ ፊርማም የእናንተን ፊርማ አንድ ላይ ጆይን አድርጋችሁ ኢሜይል ነው የሚላከው። ኦንላይን ላይ ዌብሳይት ላይ ጨርሳችሁ ኢሜይል ታደርጋላችሁ ማለት ነው። ከዛ በኋላ እሷን ይሏታል፣ ኮሚኒኬት ያደርጓታል፣ ይጣላል። እነሱ ያጣላሉ፣ ስራዋን ምናምን ያጣላሉ ምናምን። ማንኛውም ገቢ ኑራት ብቻ ፉልታይም ከሆነች በቂ ነው። ስራው ፉልታይም እየሰራች ከሆነ በቂ ነው። እና ያ ይሰላል። ለአንድ ሰው ምን ያክል ላይ የሚለው ይሰላል። ከዛ በኋላ የእሷ ስራ እንዳልኳችሁ ስራዋ እና
ባንክ ያላት ምናምን እንደዚህ ስቴትመንቷ ምናምን ይታያል። ኖርማል ነው። ከዛ በኋላ ይፈርማል ይመጣል ማለት ነው። ዲክላሬሽን ኮሚትመንት ለእሷ ከተጨረሰ በኋላ አክሴፕት ካደረጓት በኋላ ለእሷ ነው ቀጥታ የሚሰጧት። በእጅ ነው የሚሰጠው። ለእሷ ይሰጧት። እዚህ ፖስታ ነው የሚላክላት? በፖስታ ሳይሆን በእጅ በፖስታ መሰለኝ አይ ቲንክ በፖስታ ትቀበላለች። አንተ እዛ አፕላይ ታደርጋለህ። ከዛ እሷ ጋር ይመጣና ትፈርማለች። ከእሷ ጋር ይመጣል። ፊርማው ኦልሬዲ ተጨራርሷል። በቃ ለሰው ይሰጣታል በእጅ ሁሉም ነገር ተጨራርሶ ይመጣል። ኦኬ። የምትፈርመው ግን መጀመሪያ ዌብሳይት ላይ አለ። ዌብሳይት ላይ ነው የምትፈርመው? ሁለታችንም እንፈርምና ጆይን አድርገን ይላካል፣ ወደ እነሱ ይገባል። ኦኬ። ከዛ በኋላ ምንድን ነው የሚሆነው? እነሱ ይልኩታል። ያንን ዲክላሬሽን አጽድቀው ወደ እሷ ይዘው ይልኩታል። ከዛ እሷ ተቀብላ ምንድን ነው የምታደርገው? ለእኛ ትልክል በማንኛውም ሰው ከፈለገች በፖስታ ከፈለገች ለሚመጣ ሰው ትልክላቸዋለች። ዋናው እንትን እሱ ነው። በቃ እሱን ካዩት ኤምባሲ ውስጥ የመቅረት ቻንሳችሁ ዝቅ ያለ ነው። ለምን በቃ እሱ ዋናው ነገር ብር ካስገቡ ወይ ደግሞ ይሄንን ነገር ካገኙ በጣም በቃ ተመሳሳይ ነገር ዋናው ሚኒመሙን ካሟላችሁ ይሰጧቸዋል። ዋናው ይቺ ዲክላሬሽን ኮሚትመንት ናት ዋናው የምታስፈልገው። እሷን ከያዛችሁ በኋላ ብሎክድ አካውንቱ እንዳለው ነው። ብሎክዱ ለብቻ ነው፣ ይሄ ለብቻ ነው። በዚህኛው መምጣት ትችላላችሁ እንጂ አንድ ላይ አይደለም። ብሎክዱና ይሄኛው አንድ ላይ አይደለም፣ ለብቻ ነው። ይሄኛውን ካሟላችሁ ብሎክድ አካውንት አያስፈልግም። ብሎክድ አካውንት ካስፈልጋችሁ ይሄኛው ያዝ። ብሎክዱ በቃ ፋሚሊ የሌላችሁ ብቻችሁ ነው። ምንም ፋሚሊ አማራጭ የሌላችሁ ጀርመን ላይ ቤተሰብ የሌላችሁ ምናምን ከሆናችሁ የገንዘቡ አቅም ካላችሁ እሱንም እዚህ የምትኖሩበትን ብር እዚህ ቀርማችሁ ባንክ ማስገባት አለባችሁ ነው እንጂ ሌላ ይሄ የፕሮሰስ ክፍያ ምናምን አይደለም የለበትም። ከዛ ይሄ የምትንም ክፍያ የለውም። አፕላይ ስታደርግ የቪዛ የሆነ የአፕሊኬሽን ፊ ምናምኖች አሉት? ምንም የለም። እሷ ስታወጣ 20 ዩሮ ምናምን ትከፍላለች። ሜይ ቢ ትንሽ ናት ለእንትን ማለት ነው። 20 ዩሮ ምናምን ያስከፍላል። ከዛ ውጭ መላክ ነው እሱ። ከዛ በኋላ እሱን ይዛችሁ ቀጥታ ኤምባሲ መግባት። ፋይልህን ሰበሰብክና ከዛም ነው አፕላይ ያደረከው መሰለኝ። ዋናውን ፖይንቱ አፕላይ የሚያደርጉበትን ነገር ነው ማወቅ ያለባቸው። የወላ ነገራቸው አፕላይ የት እንደሚያደርጉ ካላወቁ ምንም አይሰራም። እሺ እንግዲህ አሁን ፋይል ሰብስበናል። ከዛ በኋላ ፋይል ከሰበሰብን በኋላ ምንድነው የምናደርገው? ኦንላይን ቀጠሮ ማስያዝ ኤምባሲ ኦንላይን ወይም ደግሞ ራሳችሁ ሞላሉ ካላችሁ መሙላት ትችላላችሁ። የኤምባሲው ዌብሳይት አለ። ኢትዮጵያ የጀርመን ኤምባሲ የኢትዮጵያ ኤምባሲ የጀርመን ኤምባሲ በኢትዮጵያ ኢትዮጵያ ያለው ማለት ነው። እዛ ቀጥታ በራሱ ዌብሳይት መሙላት ትችላላችሁ። ግን እንደኔ የምመክራችሁ እንዲፋጠንላችሁ ቀጠሮ ይዛችሁ መሄድ ይሻላል። ዶክመንታችሁ ቀጠሮም ያው የምትይዘው ኦንላይን ላይ ነው። ቀጠሮ ኦንላይን ላይ ነው የምትይዙት። ሜቢ የሚጠቅማችሁ ነገር ካለ ቀጠሮ ለመያዝ ሌሊት ላይ ምናምን ብትሞክሩ አሪፍ ነው። ታገኛላችሁ ቅርብ ሰዓት በሳምንት ውስጥ። ኦንላይን ላይ ነው ሌሊት ላይ የሚሞክሩት? ሌሊት ላይ ቢሞክሩት አሪፍ ነው። ኦንላይኑን ቀጠሮ ለመያዝ ወይ ደግሞ ጠዋት የሚመከረው ጠዋት 8 ሰዓት። ለምን ቢሮ ስለሚገቡ የማየት እድላቸው ከፍተኛ ነው። በዚህ ነው የሚንቀሳቀሱት። ለምን ካልከኝ በጀርመን በጀርመን ነው እና ሌሊት በኢትዮጵያ ሰዓት ሌሊት 6 ሰዓት ላይ ሌሊት ማለት ነው። እንደ አዲስ ሁሉ ነገር እንደ አዲስ ነው ሪፍሬሽ የሚሆነው እና የሆነ ሰው ካንስል ካደረገው በመሃል በሳምንቱ ታገኛላችሁ። ሜይ ቢ ቀጠሮ ካጣችሁ ማለት ነው። ቀጠሮ እዛ ገብታችሁ ትይዛላችሁ። ታይፕ ዲ ቪዛ መርጣችሁ ወርክ ቪዛ ምናምን እሱን መርጣችሁ የሚመርጡት ነው። ይሄን ኦንላይን ላይ ቀጠሮ ሲይዙ የጉብኝት አለ የምን አለ እሱ ወርክ ቪዛ አድርጋችሁ ማስገባት ነው እንጂ ይሄ የቻንሰን ካርታ ምናምን አይልም። ወርክ ቪዛ ነው አንድ ላይ ያለው። አሁን ሜይ ቢ ካልከፈሉት በዛ ሰዓት በወርክ ቪዛ ውስጥ ነው ያለው እና ወርክ ቪዛ የሚለውን እንትን ብላችሁ ቀጠሮ መያዝ ነው። ከዛ ቀጠሮ ያዛችሁ የሰጣችሁን ዶክመንት በኢሜይል ይላካል። እሱን ዶክመንት ኮፒ አድርጋችሁ ይዛችሁ መግባት ነው ከራሳችሁ ዶክመንት ጋር ማለት ነው። ፎቶ መያዝ ያለባችሁ አይ ቲንክ ፓስፖርት ፎቶ መሰለኝ። ፓስፖርት መቼም ኢንፎርሜሽን አልነግራችሁም። ካለ ፓስፖርት አትበሩም። ፓስፖርት ማለት ፓስፖርት ሳይዝ ፎቶ መያዝ አለባችሁ። ከለር አይኖረው አይነካካ ከለር የሌለው ማለት ነው። እሱን ይዛችሁ መግባት ነው። ከዛ ውጭ ሜይ ቢ አሁን እንደገባችሁ ዲስፕሌይ ላይ እንደገባችሁ በአማርኛ ነው ሊያዋራችሁ የሚችሉት በብዛት እንደዛ ናቸው። ሜይ ቢ ከስንት አንድ ኢንተርቪው ትደረጉ ትችላላችሁ በእንግሊዝኛ። ግን በብዛት እኔም አማርኛ ነው
ዲስከስ ያደረገ ነው። ዲስፕሌይ ኢንተርቪው ይባል ዲስከስ ነው። በጣም በጣም ቀላል ነው። እኔ ጣሊያን 7 ያደርጋለሁ እንዳለ በእንግሊዝኛ ነው። አያ ይሄ ደግሞ ደስ የሚለው አማርኛ ነው። ኮሚኒኬት የሚያደርጓቸው ዲስፕሌይ ላይ ያሉት ሜቢ ግን አልፎ አልፎ አልቀረም እንዳይባል ግን የሆነች የተደረገች ልጅ አውቃለሁ በእንግሊዝኛ ኢንተርቪው ማለት ነው። ነጩ ጀርመናዊ መጥቶ ይሄን ያለም እንትን ነው ትናንሽ ጥያቄ የሚጠይቀው ያ በቃ ዝም ብሎ ያዋራታል ምናምን ነገር እና ብዙዎቻችን ግን እኔ የማውቃቸው የመጡ ምናምን እንደዚህ ነው በብዛት ኢንተርቪው ሲያውን በቃ ኖርማል አበሻ መጥቶ ነው የሚያወራው። ኖርማል አበሻ ዲስፕሌይ ጋር የምታገኙት አበሻ ነው ቃለ መጠይቅ ነገር ነው የሚያደርግላችሁ። ኢንተርቪው እንደ ኢንተርቪው አትቁጠሩ። ያ እንደ ዩኒቨርሲቲ ለምሳሌ ይሄን ሀገር ለምን ጣሊያን ትሄዳለህ ምናምን እንደዚህ አይነት ጥያቄዎች የለውም። ኦልሬዲ እንደዚህ አይነት ጥያቄዎች ዝም ብሎ ይጠይቃችኋል። ጥያቄ ይጠይቃል ግን ምንድነው ለምንድን ነው የምትሄደው ምናምን ይጠይቃችኋል። ሞቲቬሽን ላይ ሌተር ላይ ያለውን እናንተ ካላዘጋጃችሁት ብታነቡት አሪፍ ነው። ሜቢ እዛ ላይ ስትወዛገቡ ጥሩ አይደለም እና እዚህ ጋር እንዳትሸወዱ። ኦኬ ራሳቸው ካልሰሩት ሞቲቬሽኑን አንብባችሁ ተዘጋጅታችሁበት ብትገቡ እዚህ ጋር ስለዛ ጻፍከው ነገር ሲጠይቅህ ምንም አታውቅ ከሆነ ያስጠረጥርሃል ነው። እና ላለመበላት ነው። እዚህ ጋር እንዳትበሉ ሞቲቬሽን ሌተር በጣም አሪፍ በአሪፉ ስሩ። ሞቲቬሽን ሌተር ስትሰሩ መስራት ያለባችሁ ልክ እንደ ሲቪ ምናምን አይደለም። ሞቲቬሽን ሌተር ይለያያል። ሞቲቬሽን ሌተር እና አፕሊኬሽን ሌተር ይለያያል። ሞቲቬሽን ሌተር የምታደርጉት ለምሳሌ የሆነ ካምፓኒን ለመሳብ አለ አይደል የምታደርጉት አለ እንትን አለ እንደዛ ነው የምትሰሩት እና የምታስገቡት ዋናው ፖይንቱን እዚህ መታችሁ መሰራት እንደምትፈልጉ የት ቦታ እንደምትኖሩ እዚህ መታችሁ ምን ማድረግ እያንዳንዱን ስታተስ የካምፓኒውን ስም ጨምሮ የት ቦታ መስራት እንደምትፈልጉ መርቼዲስ ምናምን እያላችሁ ማለት ነው። እንደዚህ ቦታ እንደየትምህርታችሁ ሲቪል ኢንጂነሪንግ ከሆናችሁ ሜካኒካል ምናምን በየማርኬቲንግም ከሆናችሁ እዚህ ሀገር ሁሉም ፊልድ አለ እና የምትመርጡትን እዛ መናገር አለባችሁ። በትምህርት አሁን ሲቪል ኢንጂነሪንግ ሆነ ስለ ማርኬቲንግ ከነገርከው ያስበላል፣ በጣም ያስበላል። በተማራችሁበት ፊልድ ነው እዚህ መታችሁ የምትሰሩት። ስለዚህ እናንተም ብትጠየቁ መስራት የምትፈልጉት ስለተማራችሁበት ፊልድ ነው እንጂ ለምሳሌ እንዴ እንትንም ያገኘሁትን ሰራለሁ ምናምን ማለት አችልም። እንደዛ አይደለም። ፎከስ ማድረግ ያለባችሁ የራሳችሁ የተማራችሁበት ትምህርት ላይ ፎከስ አድርጋችሁ ቢጠይቃችሁ እንኳን ሲቪል ኢንጂነሪንግ ላይ የተማርኩት እኔ ህልሜ እንደዛ ነው፣ በእንደዚህ አይነት ነገር ላይ ራሴን የተሻለ ቦታ ላይ ለማድረስ ነው ምናምን ነው እንጂ ማለት ያለብህ ህይወቴ ልለውጥ እዚህ ያገኘሁትን ስራ ሰርቼ ወይ ራስ ውስጥም እሰራለሁ ምናምን ማለት የለብህም። ይሄንን ከዚህ ውስጥ አስገባት እቺ ነገር በኋላ ይጠቅማቸዋል። አንዳንድ ሰው ገብተዋል በስሜቱ ወደ ውጭ መውጣቱ ምናምን ይታየውና እኔ እንደዚህ ሄጄ እንትኔን ለመለወጥ ምናምን ያገኙት ስራ እሰራለሁ እሱ ያስደሰተ ይመስለዋል። እነሱ ደግሞ እነሱ የሚፈልጉት የቪዛውን እንትን እንድትረዳው ነው። የምትሄድበትን መንገድ የምትሄደው በስራ ባለህ በኳሊፊኬሽን እንድትሰራ ነው እንጂ ያገኘው ስራ ላይ እዚህ መተህ እንድትሰራ አይደለም። ሜቢ ስኪል ካላችሁ እኔ ለምሳሌ የኢንስታሌሽን ስኪል አለኝ እና እሱን እዛ ላይ አስገብቼዋለሁ። ኢንስታሌሽን በብዛት ሜካኒካል ሲስተም ትንሽ ነው ያለው ግን በብዛት የምን ሲስተም ነው የአይቲ እና የኤሌክትሪክ ሲስተም ነው እና እሱን ኤክስፔሪንስን ስላስገባው ሲጠይቁኝ ሞቲቬሽን ሌተር ላይ አስገብቼዋለሁ። እና ሜቢ ስኪል ካላችሁ የሆነ ስራ ምናምን ሰሩ ስኪል ካላችሁ እሱንም እንደ አንድ ተጨማሪ የስራ ድርሻ ስለሚታይ በተማራችሁበት ብቻ ሳይሆን ስኪልም ካላችሁ ከተማራችሁበት ውጭ ስኪል ካላችሁ እሱንም ማስገባት ትችላላችሁ። ዋናው ርቀት ይኖራችሁ ነው። ዋናው ኤክስፔሪንሱ ካለ ማለት ነው። ካለ አብራችሁ ማስገባት ትችላላችሁ። ከዛ በቃ ስንት ጊዜ ፈጀብህ አንተ? ኤምባሲ ከገባ በኋላ በአንድ ወር ነው ያለቀው። ፋይልን ሰጠህ በአንድ ወር መልስ ሰጡ በቃ ወይስ በሳምንቱ በራን ነው የሚሰጡ? በአንድ ወር ነው። አንድ ወር በቃ የኔ እንደውም አንድ ወር ስላችሁ የሆነ አንዳንድ ዶክመንቶች እንትን አላደረኩም ነበር። እሱን ሳስገባ ነው አንድ ወር የፈጀው እንጂ ላይፈጅም ይችላል አንድ ወር። ስለዚህ ሜን ፖይንቱ እንዳላችሁ መጀመሪያ ያደረገውም እሱም አፕላይ ከማድረጋችሁ በፊት አሁንም እሱ ከሱ የተሻለ ፍጥነት እንዲኖራችሁ ነው። ፋይላችሁን ሰብስቡ። የሚያስፈልገውን ነገር ይሄ አሁን ማስፈረም ያለባችሁ እዚህ በስፖንሰር ቤተሰብ ስፖንሰር የሚያደርጋችሁ ካገኛችሁ የእነሱንም ፊርማ ጨርሳችሁ ብርም ማስገባት ካለባችሁ እሱን ጨርሳችሁ ወደ ኤምባሲ ስትሄዱ በጣም ፈጣን ነው። በቃ በ30ኛው ቀን ነው እኔ ቪዛ ናውሰድ ተብዬ እጄ ወሰድኩት።
እና እንግዲህ ጀርመን እንግዲህ በአንድ ወር ባለ ጊዜ ውስጥ በአንድ ወር በሁለት ውስጥ መምጣት አሁን ታውቀዋለህ ፕሮሰስ 1 አመት 6 ወር በጣም ይቆያል። በጣም በአጭር ጊዜ የምታልቅ ነች። ፋሚሊ ካላችሁ በነፃ የምትመጡበት የፕሌን ብቻ ቆርጠን የመጣው አንተ አሁን የፕሌንና የኤምባሲ ኮቴ ትከፍላላችሁ። ኮቴ 70 ምናምን ኦይሎ ነበረ አይ ቲንክ አሁን በ11 ምናምን በሰዓት 11 ምናምን የከፈለው 11 ኮቴማ ይሄ ይታወቃል። የትኛውም ኤምባሲ ትከፍላለህ ኮቴ። ከዛ ውጭ ትኬት ለምቆርጥ በቃ ትኬትና እንትናችሁን ቆርጣችሁ ነው የምትመጡት ማለት ነው። 1.5 አያስፈልግም። ብር ላለው ደግሞ እንግዲህ ያው ራሱ እዚህ አካውንቱን በራስህ ብር እዚህ መተህ ኑር ነው። ያ 1.5 ስላችሁ የደላላ ማለት ነው፣ አትክፈሉ ለማለት ነው። እንደዚህ በአንድ ወሩ ጀርመን ትመጣለች። እኔ እኮ አሁን የወርክ አንድ ትሰማለህ የወርክ ቪዛ ምናምን ብሎ በጀርመን የሚሰራ አላውቅም። ስለሱ ነው ያላውቅም፣ ስለማላውቀው ነገር አልገባም። ግን ይሄኛውን ግን ያው በተግባር የመጣ ሰው እያሳዩዋችሁ ነው እዚህ ጋር። ይሄንን ድል እንድትጠቀሙበት ነው ቪዲዮን አናረዝምባችሁ። እሱ ደግሞ አሁን ዋና ፖይንቱን ነገርናቸው መተሃል ኦልሬዲ። ከዚህ በኋላ የምትኖረውንና ደግሞ በደንብ ደግሞ ዲቴይልም ከፈለክ አንዳንድ ቲክቶክ አካውንት አለ። ቲክቶክ እንኳን የለም፣ ዩቲዩብ ላይ አይ ቲንክ በቃ ዩቲዩብ አካውንቱን አስቀምጥላችኋለሁ። ኤቭሪ ዲቴይሉን ይነግራችኋል። እዚህ መጥቶም ያጋጠመውን ነገር የ1 አመት ቪዛ ነች ስታው የ1 አመቱን ቪዛ የ2 አመት የ3 አመት እስከ ዜግነት ትሄዳለህ አንተ ቋሚ ስራ ካገኘ እዚህ አይደለ። እሱን ስቴፖች ደግሞ ያለበትን ሂደትና ምን እየሰራ እንደሆነ ስንት ሰዓት መስራት እንደምትችሉ ምናምን የሚሰራውንም ስራ አሁን ያለበትን ሁኔታ ደግሞ በራሱ ደግሞ እንዳለ ይነግራችኋል። እናንተም ዩቲዩብ ላይ እየጠየቃችሁለት አንተ የሚጠይቁህን ጥያቄዎች የከበዳቸውን ነገር ለብቻው ቪዲዮ እየሰራ ታሳያችኋለህ ማለት ነው። ቃል ገባለሁ። እኔ አሁን ዋናው ኢንፎርሜሽኑን መስጠትና ያው በተግባር ደግሞ የመጣውን ሰው ማሳየት ነው። እሱ ደግሞ ሙሉ ያለፈበትም ስለሆነ በራሱ ደግሞ ያስረዳችኋል ማለት ነው። ኮሜንት ላይም ጠይቁ። አካውንቱን ግን ሰብስክራይብ አድርጉ። መጀመሪያ የእሱን አካውንት አስቀምጥላችኋለሁ፣ ሰብስክራይብ አድርጉ። እሱ ቪዲዮ መልቀቅ ይጀምራል። ይጠቅማችኋል። ሰብስክራይብ አድርጉ። ያው ከቆየሁባችሁ ይቅርታ እላለሁ። እንግዲህ ቢዚ ሆነናል ካለቀኩ ማለት ነው። ችግር የለውም። በአንድ ሳምንት ውስጥ አንድ ቪዲዮ መጀመሪያ ዝም ብለህ ትለቅና ከዛ የሚጠይቁህን እያየህ ምናምን በዛውም የሰራህንም ታሳያቸዋለህ ምናምን። ይሄ ራሱ ለአንተ እንደ ላይፍ ጆርኒም ነው፣ ሰውም እየረዳህ ነው በዛው ልክ። አሁን እዚህ ጋር የቪዲዮ ምንም ገብቷል። ለእኛ አሁን የደላላ አይደለም የኤጀንሲ ወርክ ምናምን አይደለም። ምንም ብር ሳትከፍሉ የምትመጡበትን ነው። ገብቷል። ይሄ ኢንፎርሜሽን እኛ ሀገር እንደዚህ አይደለም። ብዙ ሰው እንደዚህ ኢንፎርሜሽን አይሰራም። የኢንዲያን የሌላው ሀገር ዘጭን የመጣው በእንደዚህ አይነት ነገር በጣም ሲጠቃቀሙ ስታያቸው እዚህ እኮ ሲደጋገፉ በጣም ብዙ ሰው ከየሀገሩ መጥቷል። ከኛ ሀገር ግን ያው በቁጥር ነው እኔ ራሱ ማውቀው የመጣ ሰው። አሁን እንደዚህ አይነት ቪዲዮ ካልሰራን አንጠቅማችሁም ነው። 1 ብር አታወጡም ነው። የምታወጡትን ብር የራሳችሁን እዚህ ልትኖሩበት ነው እንጂ የኤጀንሲ አትከፍሉም፣ የምን አትከፍሉም። የምን ይሄ አፕሊኬሽን ፊ የለው በነፃ ነው። ይሄን እድል እንድትጠቀሙበት ነው ይሄን ቪዲዮ የሰራ ነው፣ ሌላ አይደለም። በመልካምነት ይመቻችሁ እና እንግዲህ አትጥፉ፣ ይመካችሁ። የኔንም ሰብስክራይብ አድርጉ። ይሄን የመሰለ ቪዲዮ ሰርቼላችሁ አረ ካለዚያ አወርደዋለሁ ያ ነግራችኋለሁ። ከዚህ በፊትም 30,000 ከገባን ጊቫዌ ይኖረናል። ስለዚህ ደግሞ እንደዚህ አይነትም ደግሞ እንደዚህ ኢምፖርታንት የሆነ ሰው እያመጣውላችሁ ሰብስክራይብ ማድረግ ግድ ጊቫዌ የሚገርም ጊቫዌ ነው። ጠብቁት፣ አዘጋጅላችሁ። ይሄ ራሱ እኮ ጊቫዌ በለው ይሄ ቪዲዮ እግዚአብሔር በጣም ጊቫዌ የሆነ ነገር እናዘጋጅ። ያው በተግባር ከኢትዮጵያ በአንድ ወር የመጣ ሰው ጀርመን ላይ ቁጭ ብሎ ካመጣውላችሁ እኔ ለእናንተ ጊቫዌ እንደሰጣችሁ ቁጠረው። ጊፍት ነው። ገብቷል። ብዙ ሰው አለ መምጣት የሚፈልግ አያውቅም መንገድ። ይሄንን አምጥቼላችኋለሁ። ግን ኢምፖርታንት ነገር ከዚህ በፊት ያስቸግሩኛል። አፕላይ አድርጉልኝ ይሉኛል ምናምን፣ ወይ ደግሞ የትምህርት ማስረጃ የሌለው። አሁን እንደነገርኳችሁ ዲግሪ ኢምፖርታንት ነው። ኳሊፊኬሽኖች አሉት። እሱን አይታችሁ ተጠቀሙ። ለሌላ ደግሞ በሌላ መንገድ እንግዲህ ደግሞ እንደዚህ እርግጠኛ የሆነ ነገር ስናገኝ እናመጣለን። የዛሬ ቪዲዮ ይሄን ይመስላል። ቻው ጋይስ። ሰብስክራይብ ማድረግ እንዳይረሳ። ፒስ ኪፕ ላክዲን በላቸው። ኪፕ ላክዲን በጀርመንኛ ነገር በላቸው። genau እሽለበዲሽ ብላቸው። ወዳቸዋለሁ ብላቸዋል። ቻው በቃ ቹዝ